ከእድሜም ቢሆን ያለ እድሜም ቢሆን የፊታችን መሸርሸር እጅግ በጣም የሚያሳስብ ትልቅ ጉዳይ ነው። የእርጅና ስነ ልቦናዊ ተጽዕኖዎችን እንመለከታለን። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንኳን ደህና መጣችሁ። ዛሬ የሴቶች በጣም በሚስጥር በጣም የሚያስጨንቃቸው መስታወት ፊት ቆመው የሚያዩትን ትልቅ ጉዳይ እና ትኩረትን ስለሚስበው ትልቁ ጉዳይ ላይ እንወያያለን ማለት ነው። እሱም የፊት ቆዳ መሸርሸር እና የእድሜ ምልክቶች መታየት ናቸው። እድሜ እየገፋ በሲሄድ ቁጥር የቆዳ መሸርሸር ተፈጥሯዊ ቢሆንም አሁን ባለንበት ዘመን ግን በተመሳሳይ የአየር ንብረት በጭንቀት እና በኬሚካሎች ብዛት ምክንያት ያለ እድሜ ማርጀት ወይንም ያለ ሰዓቱ የፊት ቆዳ መሸርሸር እየተለመደ መጥቷል። ብዙዎች እነዚህን ምልክቶች ለማጥፋት ውድ የሆኑ በኬሚካል የተሞሉ ክሬሞችን እንገዛለን። ነገር ግን እነዚህ ክሬሙ ለጊዜው እንጂ በዘላቂነት መፍትሄ ሊሆኑ ዛሬ ግን እነዚህን የተለያዩ ተፈጥሯዊ ምስጢራዊ ይዤላችሁ መጥቻለሁ። በዛሬው ቪዲዮ በቤታችን ውስጥ በቀላሉ ልናገኛቸው የምንችላቸው የፊት መሸርሸር ስር ነቀል አድርገው የሚያጠፉና እድሜውን የሚደብቁ 4 አስደናቂ ተፈጥሯዊ ቅባቶችን እና አጠቃቀማቸውን ደረጃ በደረጃ እናያለን። እነዚህም ቅባቶች ቆዳችን ኮላጅን በማደስ የ70 ዓመት አሮጊት ጭምር እንደ 30 ዓመት ወጣት ማለስለስ ተፈጥሯዊ አቅም አላቸው። ቪዲዮውን ላይክ በማድረግ ጀምሩ። ወደ መጀመሪያው እናልፋለን። ስለዚህም የፊት መሸብሸብን ለምን ይመጣል የሚለው እናያለን። በዋነኝነት ወደ መፍትሄው ከመሄዳችን በፊት የቆዳችን ለምን እንደሚሸበሸብ በሳይንሳዊ መንገድ ማወቅ ያለበት ኮላጅን ኢላስቲሲቲ የተባለ 2 ዋና ፕሮቲኖችን አሉት። ኮላጅን የቆዳችንን ጠንካራና ወጥር አድርጎ እንዲያደርግ፣ ኢላስቲሲቲ ደግሞ የቆዳችንን እንዲወጠር እንዲመለስ ያደርጋል። እድሜያችን ከ25 ዓመት በላይ ሲሆን ግን የሰውነታችን ኮላጅን የማምረት አቅም በየዓመቱ በ1% እየቀነሰ ይሄዳል። እነዚህም ተጨማሪ ለፀሐይ ጨረር በብዛት መጋለጥ፣ በቂ ውሃ ለመጠጣት እና የቆዳ በቂ እርጥበት አለማግኘት ኮላጅንን ማስተሳሰር ያጠፋል። ይህ ሲሆን የቆዳችንን መብላላት ወደ ውስጥ መጣጣት ይጀምራል። እርሱን ነው እንግዲህ የቆዳ መሸርሸር ልንለው የምንችለው። ዛሬ የምናያቸው 4ቱ ተፈጥሯዊ ቅባቶች ይህንን የኮላጅን መስመር በመግባት የቆዳችንን በከፍተኛ ሁኔታ ያድሳሉ። አንደኛ የኮኮናት ዘይት እና የቪታሚን ኤ ተአምር። አንደኛ እና የመጀመሪያው ድንቅ ቅባት የኮኮናት ዘይት የቪታሚን ኢ ውህድ ነው። ኮኮናት ዘይት በውስጡ ያለው ሌሪክ አሲድ የተባለ ንጥረ ነገር ሌላውም የቆዳችንን ውስጠኛ ክፍል በቀላል በመቁረጥ ከፍተኛ እርጥበት ይሰጠዋል። ቫይታሚን ኢ ደግሞ የቆዳ ሕዋሳትን ከእርጅና የሚከላከል ትልቅ አንቲኦክሲደንት ነው። አዘገጃጀቱም 1 የሾርባ ማንኪያ ንጹህ የኮኮናት ዘይት ላይ 2 ቪታሚን ኢ ካፕሱሎችን በመደባለቅ ይጨምሩበት። በደንብ ካዋሃዱ በኋላ ማታ ከመተኛቱ በፊት አጥባችሁ ይህንን ቅባት ከታች ወይም ላይ እያሹ ወደ ውዱ በሌሊት ቆዳችሁን በማደስ ጠዋት ስትነሱ ፊታችሁ ተጠራና በጣም ለስላሳ እንዲሆን ያደርገዋል። ሁለተኛው ታምራዊ ተፈጥሮ ኮቴክስ ወይም ደግሞ ኦሊቭ ኦይል። ሁለተኛው እና በዓለም ዙሪያ ላይ በተፈጥሮ ኮቴክስ በመባል የሚታወቀው ዘይት ወይም ኦሊቭ ኦይል ነው። የዘይቱ ቪታሚን ኢ፣ ዲ፣ ኬ እና የበለጸገ ስለሆነ በተለይም በውስጥ ያለውን የቪታሚን ኢ የቆዳ ሕዋሳትን በፍጥነት እንዲተካ እና አዲስ ወጣት ቆዳ ያደርጋል። አጠቃቀሙን በየቀኑ ማታ ከመተኛታችን በፊት 3 ወይም 4 ጠብ በማድረግ ንጹህ ዘይት እጆ ላይ አድርጋችሁ እጃችሁን በማሻሸት ከዚያም ፊታችሁ ላይ በተለይም ከዓይን ዙሪያ እና ግንባር ላይ ያሉትን መሸርሸር ተፈጥሯዊ ወደ ላይ ፈስቶ በማድረግ ማሳጅ ቆዳችን ውስጥ ያለውን የደም ዝውውር በመጨመር የፈረሱትን የኮላጅን ክር መልሶ ይጠግናል። ሶስተኛው ይህም ደግሞ ታምራዊ ለውጥ ለቆዳ ማፍራት ሶስተኛው አስደናቂ የአልመንድ ኦይል አልመንድ ስዊት ኦይል ነው። ምንት ዘይት የቆዳችንን የማለስለስና ቀለሙን የማስተካከል እጅግ ከፍተኛ ችሎታ አለው። በፀሐይ ጨረር ምክንያት የተጎዳና
ጨርቆ ቆዳን በፍጥነት ይጠግናል። በጣም ቀላል ዘይት ስለሆነ ቆዳችንን በቀላሉ ይጠግናል። ይህ ቅባት በተለይም በአይን ስር ላሉ ንጥረ ነገሮች እና መፍትሄ ነው። በየቀኑ ጥቂት ጠብ እያልን ዘይት በፊታችን ላይ በጥንቃቄ በሳምንት ውስጥ ፊታችን እንደ መስታወት እንዲያበራና ጥንቃቄ መስመሮችን ይጠፋሉ ከመተባበሩ። አራተኛው የአቮካዶ ኦይል በመባል ይታወቃል እና ለጥልቅ እንክብካቤ ለቆዳችን የምንጠቀመው ሲሆን ይህም ደግሞ በጣም አስገራሚ የሆነ አራተኛውን በመጨረሻም ቅባት የአቮካዶ ዘይት ነው። የአቮካዶ ዘይት እጅግ ወፍራም እና ለጥልቅ የቆዳ የሚገባ ዘይት ነው። በውስጡም ኦሜጋ 3 ፋቲ አሲድ እና ሌት ስላለው በጣም ለደረቀ እና ለተሸበሸበው ቆዳ እንደ መድኃኒት ቆዳ እንዳይደርቅ የመከላከል አቅም አለው ከፍተኛ። እነዚህም 4 ቅባቶች ለቆዳችን የሚስማሙና መርጣቱ በየቀኑ ተጠቀሙ። ከዚህ ተጨማሪ ግን ውስጣዊ ውበት በመሆኑ በቀን 2 ሊትር ውሃ መጠጣትና አትክልትና ፍራፍሬ መመገብ እንዳትረሱ። ስለዚህ ውድ የቻናሌ ቤተሰቦች ይህንን በማድረግ ራሳችሁን እንደምትከባከቡና ማራኪ ቆዳ እንዲኖራችሁ እንደምታደርጉ አልጠራጠርም። ውድ የቻናሌ ቤተሰቦች የቆዳችን ውበት ተፈጥሯዊ መንገድ መጠበቅ ግን እጅግ በእጃችን ላይ እጅግ አስፈላጊ ነው። ዛሬ ያሳየኋችሁ ተፈጥሯዊ ቅባቶች ተጠቅማችሁ ለውጥ ኮሜንት ላይ ነገር ቪዲዮ ተጠቀማችሁ ላይ ትንሽ በማድረግ ቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን የሚቀጥለው ምርጥ የውበት መረጃ እስክንገናኝ ድረስ ማራኪ ጊዜ ምላችሁ። ቻው፣ አመሰግናለሁ። ሰላም ሁኑ።